አሁን ተጓዦቹ ከባድ ዳገት ላይ ይደርሳሉ። በዚህ ምክንያት አብዛኞቹ ከብዷቸው ይገደላሉ። ሬይ እንደምንም ግማሹን ከወጣ በኋላ ይከብደዋል። በዚህ ጊዜ ፒተርም ሬይን በመጎተት እንዳያቆም ይረዳዋል። ሬይ ይህን አይቶ ቅድም ስለተናገረው ነገር ይቅርታ ይጠይቀዋል። በቀጣዩ ቀን ተጓዦቹ 59 ማይል ተጉዘው ነበር። ይሁን እንጂ ሬይ አሁንም ደካክሞ ስለነበር ድካሙን ለመርሳት ፒተር ዝም ብሎ እንዲያዋራው ይጠይቀዋል። ፒተር ይስማማና ይህን ውድድር ለመትረፍ ብሎ ብቻ ሳይሆን ለሌላ ትልቅ ዓላማ ብሎ ማሸነፍ እንደሚፈልግ ይነግረዋል። 67ኛው ማይል ላይ ሃንክ ይደክመዋል። ነገር ግን በነ ፒተር ሞራል ወደፊት ይመጣል። በሌላ በኩል ሃርክነስ እግሩ ታጥፎና ደክሞ ይታያል። በተቻለው ፍጥነትም ርቀቱን ለማስተካከል እየሞከረ ነበር። ወታደሮቹም ማስጠንቀቂያዎቹን መስጠት ይጀምራሉ። ሬይ ሊያበረታው ቢሞክርም ሃርክነስ ግን አልቻለም። ሬይ እና ፒተር በሞቱ በጣም ያዝናሉ። ነገር ግን ባርኮቪች እንደለመደው ያሾፍባቸዋል። ፒተር በዚህ ይናደድና አንተ ገዳይ ብሎ ባርኮቪችን ይሰድበዋል። 100 ማይል ላይ ሲደርሱም ኃላፊው እዚህ ስለደረሱ ያሞግሳቸዋል። ነገር ግን በመሃል አንድ ልጅ ውድድሩን ለማቆም በማሰብ ወደ አንድ ሕንፃ ለማምለጥ ሲሮጥ ይገደላል። ምሽት ላይም አደገኛ ዝናብ መዝነብ ይጀምራል። ሬይ አይኑን ላለመጨፈን ይታገላል። ፒተርም ትከሻው ላይ በማድረግ እየሄዱ ትንሽ ረፍት እንዲያደርግ ይረዳዋል። በሦስተኛው ቀን የሁሉም ሰውነት አደገኛ ሁኔታ ውስጥ ገብቶ እናያለን። ሁሉም ይበታተናሉ። በመሃልም ሬይ ስላለፈው ሕይወቱ ለፒተር ማጫወት ይጀምራል። አባቱ በመንግሥት ተከልክለው የነበሩ ትምህርቶችን ያስተምረው እንደነበረና አንድ ቀን መንግሥት ደርሶባቸው አሁን ውድድሩን የሚመራው ኃላፊ አባቱን አስጠንቅቆት አባቱ ግን ማስተማሩን ባለማቆሙ እንደገደለው ይነግረዋል። ሬይ በዚህ ምክንያት ውድድሩን እንደተቀላቀለና ካሸነፈም ኃላፊውን በመግደል የአባቱን ገዳይ ለመበቀል እንዳሰበ ይነግረዋል። ካሸነፈም ጥይት የሞላበት መሳሪያ እንደ ሽልማት በመቀበል ኃላፊው ላይ ለመጠቀም እንደሚፈልግም ይነግረዋል። 170 ማይል ላይ ሲደርሱ ውድድሩ ገዳይነቱ እየባሰ ይሄዳል። አንድ ተጓዥ በጣም ደክሞ ወደ ወታደሮቹ ለእርዳታ ይሄዳል። ነገር ግን ወታደሮቹ መጥተው በመጣል በታንኩ ይሄዱበታል። ብዙም ሳይቆይ አንድ ተወዳዳሪ ራሱን ይስታል። ልብሱንም በማወላለቅ ወዳልተፈለገ አቅጣጫ ሲሮጥ የጥይት እሳት እላዩ ላይ ይነዳል። በዚያው ምሽትም ሌላኛው ተወዳዳሪ ሃንክ ወደ ወታደሮቹ እንዲሁ በመሄዱ ይገደላል። በቀጣዩ ቀን ውድድሩ ላይ የቀሩት ሬይ፣ ፒተር፣ ባርኮቪች፣ ስቴቨንስ፣ ቤከር እና ፓርከር ሲሆኑ ከእነርሱ ጋር ከነበሩት ውስጥም ሃንክ ብቻ ሚስቱ እየጠበቀችው ስለነበረ ማናቸውም ቢያሸንፉ ከባርኮቪች ውጪ ለሃንክ ሚስት ብር እንደሚሰጧት ይስማማሉ። ባርኮቪች አሁን ብቸኝነት ተሰምቶት በፊት ባደረገው ነገር በመጸጸት ይቅርታ ይጠይቃቸውና ግሩፑን ይቀላቀላል። ነገር ግን ወዲያው ባርኮቪች አእምሮውን ይስትና ራሱን በራሱ ይወጋል። ወታደሮቹም እዛው ይጨርሱታል። ሌሎቹ ውስጣቸው ቢቆስልም ምንም ማድረግ ስለማይችሉ ጉዟቸውን ይቀጥላሉ። በንጋታው እየተጓዙ የሬይ ትውልድ ሀገር ይደርሳሉ። ፓርከርም ሬይ እናቱን ድጋሚ ሊያይ ስለሆነ እድለኛ ነው ይለዋል። ነገር ግን ፒተር እድለኝነት ሳይሆን እርግማን ነው ይለዋል። ምክንያቱም እናቱን ሲያይ ሊረበሽ ስለሚችል። ከጥቂት ደቂቃ በኋላም ሬይ እናቱን ከአንድ ጥግ ይመለከታታል። መጀመሪያ ከሩቁ ሰላም ይላታል። ነገር ግን አላስችል ብሎት ሄዶ ሰላም ለማለት ያስብና ወደ እናቱ በመሮጥ እንድታቅፈው ይጠይቃታል። ይህ አካሄዱ ግን
የሕይወት ዋጋ የሚያስከፍል ስለነበር እናቱ እንዳይመጣ ትከላከለዋለች። ወታደሮቹ ሊተኩሱበት ሲሉ ፒተር ጎትቶ ወደ ኋላ ይመልሰዋል። ከዚያም ሀገሩን ካለፉ በኋላ ፒተር በፊት ልጅ እያለ ጎዳና ተዳዳሪ ስለነበር አሁን ውድድሩን ቢያሸንፍ ብሩን ወላጅ አልባ ለሆኑ ሕፃናት እንደሚረዳ ለሬይ ይነግረዋል። 306ኛው ማይል ላይ ሲደርሱ ስቴቪንስ ከዚህ በኋላ እርስ በእርስ መረዳዳት እንደሌለባቸው ይነግራቸውና ይስማማሉ። ወዲያውም ከዚህ ሕግ በኋላ የቤከር አፍንጫ መድማት ይጀምራል። ነገር ግን ማንም አይረዳውም። ቀጥሎ ደግሞ ፓርከር ከመሬት ተነስቶ የአንዱን ወታደር መሳሪያ ይቀማና እዛው ገድሎት ራሱም ይገደላል። በዛው ምሽትም የቤከር አፍንጫ መድማቱ ይብስበትና ይደካክማል። ሬይና ፒተርም ሕጋቸውን ይሽሩና ቤከርን ለመርዳት ይሞክራሉ። ነገር ግን እንደማይተርፍ የተረዳው ቤከር ከአንገቱ ሐብል በማውለቅ ለሐያቱ እንዲሰጡለት በመንገር እንዲሁም ሲገደል ፊታቸውን እንዳያዞሩ ይመክራቸውና ሁለቱንም አስለቅቋቸው ወደ ኋላ ይቀርና ይገደላል። አሁን 326ኛው ማይል ላይ ሬይ፣ ፒተር እና ስቴቪንስ ብቻ ቀርተው ኃላፊው እያያቸው ምሽቱን አንድ ድልድይ እያቋረጡ ይታያሉ። ሬይ ኃላፊውን መዘርጠጥና መሳደብ ይጀምራል። ኃላፊውም በሹፈት ሳቅ ይስቅበትና አሸናፊው እንደዚህ አይነት ሰው መሆን እንዳለበት ይነግራቸዋል። በሌላ በኩል ደግሞ ስቴቪንስ ኃላፊው ከትዳር ውጭ የወለዱ አባቱ መሆኑን ይፋ በማውጣት ይህን ውድድር ቢያሸንፍ ኖሮ ኃላፊው አባቱ ቤት መኖር እንደሚፈልግ ይነግራቸውና አሁን ግን ከዚህ በላይ መቀጠል እንዳልቻለ ያስረዳቸዋል። ከዚያም ለሁለቱም መልካም ዕድል ይመኝላቸውና ወታደሮቹ እንዲገድሉት ይጠይቃቸዋል። አሁን ፒተርና ሬይ ብቻ ቀርተዋል። ዝናቡም እላያቸው ላይ እየወረደ ነው። ፒተር ልጅ እያለ ሞትን ይፈራ እንደነበርና አሁን ግን ጓደኞቹ በቀላሉ ሲሞቱ ስላየ ምንም እንደማይመስለው ለሬይ ይነግረዋል። 331ኛው ማይል ላይ ሲደርሱ እጅግ ብዙ ተመልካቾች ከመንገድ ዳር ሆነው ድጋፋቸውን ለተወዳዳሪዎቹ እየሰጡ ነበር። ፒተር ወደ ኋላ ይቀርና እዚህ ጋር ማብቃት እንዳለበት በመናገር አንተ አሸንፈ ከእናት ጋር ተገናኝ ይለዋል። ነገር ግን ሬይ አይሆንም በማለት ፒተርን ወደ ውድድሩ ይመልሰዋል። ቀጥሎ ፒተር ወደ ኋላ ሬይ መቅረቱን ሳያስተውል ከሬይ ቀድሞ ወደፊት ይራመዳል። 3 ማስጠንቀቂያዎች የነበሩበት ሬይ ወዲያውኑ ይገደላል። የመጨረሻው ሟች ስለነበረም ኃላፊው ራሱን የገደለው። ፒተር ይህን ሲያይ በጣም ያዝናል። ምንም እንኳን ተመልካቾቹ ስላሸነፈ አድናቆት ቢሰጡትም። ቀጥሎ ኃላፊው ወደ ፒተር በመምጣት እንኳን ደስ አለ ይለውና ሽልማቱን ምን እንደሚፈልግ ይጠይቀዋል። ከራሱ ጋር መሆን የከበደው ፒተር ለልጅ ልጆች የማስተላልፈው መሳሪያ ከነቃልሃው ስጡኝ ይላቸዋል። ወታደሮቹ ለመስጠት ቢያመነቱም ኃላፊው ግን መፍቱ ነው፣ የፈለገውን ማድረግ ይችላል፣ ስጡት ይላቸዋል። መሳሪያውን እንደተቀበለም ወዲያው ወደ ኃላፊው ያነጣጥራል። ኃላፊው ሊያረጋጋው እየሞከረ ሽልማቱን በከንቱ እንዳያበላሸው ይነግረዋል። ነገር ግን ውስጡ የቆሰለው ፒተር ይህ ለሬይ ነው ብሎ ኃላፊውን ይገድለዋል። ፊልሙም ሲያልቅ ፒተር መሳሪያውን በመጣል ዝናብ ባረጠበው መንገድ እየተጓዘ ያሳየናል።